በውስጥ መስመር አንድ ያደረሰኝ ሰው አለ 100% አለ 100% እርግጠኛ ነኝ አንቲባዮቲክ የሚጨምሩ እንጀራ አቅራቢዎች አሉ። አስቡ፣ አንቲባዮቲክ ማለት አምፒሲሊን፣ አሞክሳሲሊን እና የሚባሉ ባክቴሪያ የሚገሉ መድኃኒቶች ማለት ነው። በየቀኑ መድኃኒቱን የምትወስደው ከሆነ ግን ይሄ ትልቅ የሆነ ችግር ነው። 100% ይደረጋል አለ። እንደዚህ የምንወደው ምግብ ግን ሳምንት 2 ሳምንት ሳይሻግት ሲቀር በምን ሁኔታ ምን ተጨምሮበት ምን ተደርጎ እንደዚህ እንደሆነ አናውቅም። እየጠላ ነው፣ እየፈራን፣ እየሰጋን አንዴ ፎርማሊን፣ አንዴ ምናምን፣ አንዴ አምፒሲሊን፣ አንዴ ምናምን ሳጋቱራ በቃ የሚባሉን ነገሮች ሁሉ ጄሶ እየተባለ መብላታችንን አላቆም። አሁንም በላል። ይሄ ፌር ነው? ወደ ፕሮግራሙ ከመግባታችን በፊት እስቲ ሁላችሁም ላይክ እያደረጋችሁ ለሌሎች ጋር ቫይራል እንዲደርስ መልእክቱ በደንብ እንዲዳረስ ትንሽ እንድታግዙን በዚህ አጋጣሚ ጠይቃለሁ። አብራችሁን ቆዩ። እኔ ያለ እንጀራ መኖር አልችልም። አብዛኛው አበሻ እንደኔ ይመስለኛል። ብዙዎቻችን እንጀራ ካልበላን በጣም ነው የምንጨነቀው። ይሄ ልጅ እስቲ አዳምጡ። እኔ ደግሞ እንጀራ እንደ ሀሺሽ የሚያስቸግረኝ ሰው ነኝ። ታውቃል፣ ያለ እንጀራ አልችልም። እኔ መንቀሳቀስ አልችልም። 2 ቀን ካልበላው አልኮል ጠጥቶ ሪሃብ እንደገባ ሰው ሊያንቀጠቅጠኝ ይሞክራል። ገባ ሰማዋል። እኔ እንጀራ ካልበላው ያንቀጠቅጠኛል፣ እንደ ሀሺሽ ነው ለኔ። ቲንክ እውነታ ለሁላችንም ይመስለኛል። እኔ በአጋጣሚ እንጀራ በቀን ቢያንስ አንዴ መብላት አለ። ካልበላው ቅርቅር ይለኛል ምናምን። ያው ስላለ አካባቢ እንጀራ በላለሁ። ምናልባት እንደዚህ ልጅ እንጀራ ማላገኝበት የሆነ ነገር ውስጥ ብገባ ከ2 ቀን በኋላ ምን ልሆን እንደሚችል አላውቅም። በጣም ከባድ ነው እውነት ለመናገር ማለት በቃ አፒታይቴ ሁሉ ነው የሚዘጋውና ያለ እንጀራ እስኪ 1 ሳምንት ምናምን እንዲሁ 1 ወር ወይ ደግሞ ዓመት ብቆይ ምናልባት ይሄ ልጁ ያለው ነገር እኔም ላይ ሊከሰት ይችላል፣ ሊያንቀጠቅጠኝ ይችላል፣ እንደ ሀሽሽ ሊያደርገኝ ይችላል ብዬ አስባለሁ። ይሄ ደግሞ ለብዙ አበሾች እውነታ ይመስለኛል። እና እስቲ ትንሽ እንስማው። እራት ወተን ነው የመጣ ነው እና እንደዚህ ለብሳችሁን ጫማችሁን እንትን በሉ የሚባልበት ቦታ ነው። 6 ኮርስ ሚል ምናምን የሚያቀርበው ቦታ ነው። ትንሽ የሆነች ኦኬዥን ስለነበረች ነው የወጣ ነው እና ከበላን በኋላ ጥሩ ነው ያስከፈሉን። ደህና አድርገው። አሁን ሌሊት 7 ሰዓት ነው በኢትዮጵያ 1 AM ሆኗል። ምን እያረኩ እንዳገኘው ታውቃለህ? ራሴን ፍሪጅ ውስጥ ገብቼ 2 ሰዓት በፊት ነው የተመለስነው። እንግዲህ በልተን ይህንን እንጀራ ለ4 ዓመት ለ5 ዓመት 30 ደቂቃ እየነዳው ነው የምገዛ የነበረው። ዋን ወይ ደርሶ መልስ 1 ሰዓት ማለት ነው። አሁን ደግሞ ራቅ ብያለሁ እና 1 ሰዓት ከ45 ነው የምነዳው ደርሶ መልስ። ያለ እንጀራ መኖር አልችልም። በእውነት ነው የምነግራቸው። እውነታው ይሄ ነው ወንድሜ፣ ይሄ እውነታው ይሄ ነው። የብዙዎቻችን ችግር ይሄ ነው። ከእንጀራ ተለይተ መኖር አልችልም። በየትኛውም መንገድ ቢኖር እንጀራ ማግኘት መቻል አለ። አሁን አየዋል። በቀን 1 ሰዓት ተኩል ለደርሶ መልስ እየነዳ እንጀራ የሚገዛ እንጀራ ለመግዛት 1 ሰዓት ተኩል ይነዳል። 1 ሰዓት እስከ 1 ሰዓት ተኩል 1 ሰዓት ከ45 ደቂቃ ይነዳል። አስብ፣ ለእንጀራ ይሄን ያህል ነው የሚከፍለው አበሻ። እንደዚህ የምንወደው ምግብ፣ እንደዚህ የምናፈቅረው ምግብ በምን አይነት ኬሚካል ግን ለ3 ሳምንት እንደሚቆይ እንደማይሻግት አናውቅም። ትልቁ ችግር ነው። አሁንም እየጠየቅን ያለነው አሳውቁን እያልን ያለነው ምንድን ነው የምትጨምሩ? ግልጽ ለምን አትሆኑልን? ለምን ትራንስፓረንት አትሆኑልንም የሚል ነገር እየጠየቅን ያለ። ይህን ጉዳይ ልናውቅ ይገባል። ግልጽ ልትሆኑልን ይገባል። ይሄ እውነታ ለሁላችንም እውነት ነው። አስበው እንግዲህ ምርጥ ራት በልቶ ገብቶ ከ2 ሰዓት በኋላ ፍሪጅ ውስጥ ገብቶ እንጀራውን ሲቦረቡር የተገኘው ማለት አስቡት። የሀበሻና የእንጀራ ፍቅር እንደዚህ ነው። 1 ሰዓት ከ40 ምናምን ደቂቃ እንጀራ ለማግኘት እንጀራ ለመግዛት ይጓዛል። ሀበሻና እንጀራ እንደዚህ ነው። የብዙዎቻችን እውነታ እንደዚህ ነው። እንደዚህ የምንወደው ምግብ ግን ሳምንት 2 ሳምንት ሳይሻግት ሲቀር በምን ሁኔታ ምን ተጨምሮበት ምን ተደርጎ እንደዚህ እንደሆነ አናውቅም። እየጠላ ነው፣ እየፈራን፣ እየሰጋን አንዴ ፎርማሊን፣ አንዴ ምናምን፣ አንዴ አምፒሲሊን፣ አንዴ ምናምን ሳጋቱራ በቃ የሚባሉን ነገሮች ሁሉ ጄሶ እየተባለ መብላታችንን አላቆም። አሁንም በላል። ይሄ ፌር ነው? እውነት ለመናገር ይሄ ትክክል ነው? ስለዚህ የእንጀራ አምራቾች አሁንም የምንጠይቀው ግልጽ አድርጉልን። ምንድን ነው የምትጠቀሙት? እስካሁን አንድ የእንጀራ አስመጪ በግልጽ ተናግሯል። ከነ ሰርተፊኬቱ መጥቷል። ከዛ በተረፈ ግን ብዙዎቻችሁ ምን እንደምትሰሩ አትነግሩም። ምን እየተደረገ እንዳለ አትናገሩም። ግልጽ አይደለም፣ ድብቅ ነው። ሩመሩ በየጉራንጉሩ ሰው ሁሉ እያጉረመረመ ግን ይበላል። የሀበሻና የእንጀራ ፍቅር እንደዚህ ነው። በውስጥ መስመር አንድ ያደረሰኝ ሰው አለ 100% አለ 100% እርግጠኛ ነኝ አንቲባዮቲክ የሚጨምሩ እንጀራ አቅራቢዎች አሉ። አስቡ፣ አንቲባዮቲክ ማለት አምፒሲሊን፣ አሞክሳሲሊን እና የሚባሉ ባክቴሪያ የሚገሉ መድኃኒቶች ማለት ነው። እነዚህ መድኃኒቶች ዶክተሮች አንዳንዴ
ፒአይዲ ኪዩአይዲ ምናምን በሚል ያዛሉ። በቀን 3 በቀን 4 በዚህ ሰዓት ውሰድ ይላሉ። ለ7 ቀን ይላሉ። እነዛን ከወሰድክ በኋላ ከታመምከው ነገር ትድናለህ። መድኃኒት የሚሰራው እንደዚህ ነው። በየቀኑ መድኃኒቱን የምትወስደው ከሆነ ግን አንደኛ አዳፕቴሽን ይፈጠራል። አምፒሲሊን በየቀኑ የምትበላ ከሆነ፣ አሞክሳሲሊን በየቀኑ የምትበላ ከሆነ ሰውነት ይለምዳል። ከዛ በኋላ ስትታመም ያ መድኃኒት አንተ ላይ ስራ። ይህ ከባድ የሆነ አደጋ ነው። ይሄ ትልቅ የሆነ ችግር ነው። 100% ይደረጋል አለ። ምናልባት ሰውየው ፈቃደኛ ከሆነ በቪዲዮ ላቀርበው ይችላል። ይደረጋል አለ። ሰውየው ራሱ የእንጀራ አዘጋጅ ነው፣ አቅራቢ ነው። አሜሪካ ውስጥ ነው የሚኖረው። ይሄ ጉዳይ በትክክል ይደረጋል እና ጎበዝ፣ እያለቅን እኮ እየወደድነው እኮ በምንወደው እንጀራ ህይወታችን አደጋ ላይ እየወደቀ ነው። አስቡት፣ አንቲባዮቲክ የሚጨመርበት ከሆነ ሁላችንም አደጋ ላይ ነን ማለት ነው። ስለዚህ አሁንም በደንብ አድርጌ ልገፋበት ፈልገው እንጀራ አቅራቢዎች የምትጨምሩትን ኬሚካል ሊስቱን አስቀምጡ፣ ሰርቲፊኬትን አሳዩን። የምትጨምሩት ኬሚካል ምንድን ነው የሚጨምርበት? ምን አይነት ፕሬዘርቫቲቭ ነው ይገባበት? ህገወጥም ከሆነ ምናልባት የእኛም ህዝብ እንጀራውን ወስዶ ሊያስመረምር ይገባል። ምናልባት አንዳንድ ገንዘብ ያሳወራቸው ሰዎች ካሉ እነዛ ሰዎች በህግ እንዲጠየቁ መሆን አለበት ማለት ነው። ይሄ መብትም ነው። አስቡት 2026 ላይ ነው ያለነው። ብዙ ነገሮች የዘመኑበት የሰለጠነ ዘመን ላይ ነው ያለነው። ዲያስፖራ ላይ ነው ያለነው። እንደዚህ አይነት የተድበሰበሰና መብታቸውን የማይጠይቁ ሰዎች በመኖራችን ግን እንደዚህ አይነት ወንጀል እየተሰራ። ስለዚህ አሁን ይሄን ነገር እንደ አዲስ ንቅናቄ የምንጠቀመው እንጀራ ውስጥ የሚጨመር ፕሪዘርቫቲቭ ምንድን ነው የሚል ጥያቄ ወይም አዌርነስን በህዝብ ዘንድ መፍጠር ያስፈልጋል ማለት ነው። በየሱቁ ስትሄዱ ደረታችሁን ነፍታችሁ ምንድን ነው የሚጨመረው የማለት ድፍረት እንዲመጣ ማድረግ መቻል አለበት ማለት ነው። አቅራቢዎቹም ይሄንን ነው የሚጨምረው ወይ እኔ ደግሞ አልጨምርም፣ የሚጨምሩን ካለ ደግሞ ይሄው ሰርቲፋይድ የሆነ ነው ምናምን የሚለውን ነገር በደንብ ግልጽ ሊሆን ይገባል። መሸፋፈን ሊያበቃ ይገባል። በግልጽ ሊነገረን ይገባል። ጥሩ የሚሰሩ ሰዎች አሉ። አሁን አሜሪካ የደወለልኝ ሰው እሱ እንደውም አልጠቀምም ማለት ይህን ነገር በቃ ከተጠራጠር ቴስት ማስደረግ ነው። ሀበሻ ይህን መድፈር መቻል አለ። እንደዚህ አይነት አስተሳሰብ ልናዳብር ይገባል። የምንበላውን ነገር ልናውቅ ይገባል። እንዲህ የምንወደውን እንጀራ በስጋት ተሳቀን መተው ስላልቻልን በፍርሃት ውስጥ ተውጠን ልንበላ አይገባም። ይህን ነገር ልናስብበት ይገባል እና ከዚህ ጋር ተያይዞ ገጠመኝ ያላችሁ፣ የተለያየ እውነተኛ የሆነ መረጃ ያላችሁ፣ ጥያቄ ያላችሁ፣ ያያችሁት ነገር ካለ ኢሜይልን ኮመንት ላይ ያስቀምጣለሁ። በዛ ኢሜይል ኮንታክት አድርጉኝ። በቃ የሆነ ነገር ብቻ ይሄንን ነገር ለውጥ ማምጣት መቻል አለብን። አዲስ ንቅናቄ መፍጠር አለብን። እንጀራችንን በነፃነት ደስ ብሎን የምንበላው ምግብ እንዲሆን በአንድ ላይ ሁላችን መነሳት አለብን። ጥሩ የሚሰሩ ሰዎች እንዳሉ አውቃለሁ። የሚያጭበረብሩና በገንዘብ ፍቅር የታወሩ እንጀራውን ለማምጣት ብዙ እንዲቆይላቸው የተለያየ የሚጨማመሩ ነገሮችን እየጨማመሩ ገንዘባቸውን ብቻ የሚያሰድዱ ሰዎች አሉ። እኛ ግን አደጋ ላይ እየወደቅን ነውና በዚህ ነገር ላይ ጠንከር ያለ እንቅስቃሴ ማድረግ እንዳለብን አምናለሁ። ስለዚህ ጥሩ መረጃ ያላችሁ፣ በተለይም ትክክል ያልሆኑ ነገሮች እየተደረጉ እንደሆነ ነው የምትሉ ሰዎች ጆኒ ቲቪ 2020 የሚል ኢሜይል አለ፣ ኮመንት ላይ አድርገዋለሁ። በዛ ኮንታክት አድርጉኝ። እዛ ተገናኝተን ይህን ነገር ወደ ፐብሊክ አምጥተን እዚህ ጋር ማንንም ለማጥቃት ማንንም ለማጥፋት ምናምን አይደለም። ይሄ ነገር ለውጥ እንዲመጣ እንቅስቃሴ ለማድረግ ነው እና በዚህ ጉዳይ ላይ ጠንክረን እንሰራለን። አብራችሁኝ ስለቆያችሁ አመሰግናለሁ። አዲስ የሆናችሁ ሰዎች በተለይ ዩቲዩብ ቻናሌን እስቲ ላይክ አድርጉ ፕሊዝ። ትንሽ የቆየ ቻናል ስለሆነ ቻናሉን ለማነቃቃት ይረዳል፣ እኔም ደግሞ በርትቼ እንድሰራ ያደርገኛል። ስለዚህ ላይክ በማድረግ ኮመንት በማድረግ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ከጎኔ እንድትቆሙ አደራ እላለሁ። አመሰግናለሁ።